ያለችው የእርሶ እህት እርሶን ነው ባለፈው በስልክ እንደሰማናቸው ማለት ነው ይሄው ተመልካቾች ይሰሙታል ተሱ ትክክለኛ የወለድሽው ሰው ካልተናገርሽ አይሆንም ስል ተሱ ነው የወለድኩት አበራ አሁን አበራ ብለውኝ አበራ ነው የወለድኩት እርሶን ነው አባት ያደረጉት ስለዚህ ዛሬ አብሮን ተቀላቅለው ቢሰሙ ደስ ይለን ነበር ባለፈኩ እኔ ተነጋግረናል አሁን ካንድ እየተቀለልን ነው ካንድ ቦታን ስለሰማው እኮ ታፈራው የምትባለው እሷን ሌላ ታሪክ ገሞ ሄደ መኮንን ብላኛለች ብለሽ ዋናው ጉዳይ ምንድነው አንድ ቦታ ይዘጋል እኮ እሺ ዋናው ጉዳይ ምንድነው እንግዲህ ይሄን ውጤት አሁን እናያለን ይሄ ውጤት ሁሉ ነገር ይነግረናል ወይ የእርሶት እንዳሉት ማህሌት የእርሶ ልጅ ናት አለበለዛ ደግሞ እርሶ እንዳሉት ማህሌት የእርሶ ልጅ አይደለችም በቃ ይሄን ጥያቄ አሁን እንፈታዋለን አሁን እንመልስ ችግር የለም እሺ ይሄው እንዳያችሁት በዚህ አጋጣሚ በኢትዮጵያ ፌደራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ በፎረንሲክ ምርመራ ምክትል ዋና መምሪያዎችን ፎረንሲክ በጣም ከልብ እናመሰግናለን ሁሉ ጊዜ ለምታደርጉልን ቀና ትብብር ሁሉ ጊዜ በራችሁን ክፍት አድርጋችሁ በፍጹም ትህትና በተቀላጠፈ ሁኔታ ስለምታስተናግዱን በዚህ አጋጣሚ በመላው ዓለም በሚገኙ ተመልካቾቻችን ስም በሙሉ ስታፎቻችን ስም ከልብ በራሴም ስም ላመሰግናችሁ እወዳለሁ ምክንያቱም በርካታ ታሪኮችን ወደናንተ ይዘን መተናል ብዙ የዲኤንኤ ምርመራዎችን የዘረመል ምርመራዎችን አድርገናል ብዙ መፍትሄዎችን አግኝተናል ለዚህ ለምታደርጉልን ትብብር ማመስገን ፈልጋለሁ ተመልካቾቻችን ደግሞ በጣም በቅርቡ ደግሞ ዲኤንኤ እንግዲህ አሁን በሀገራችን እንግዲህ ፎይታን አግኝተናል አይደል ሀገራችን ላይ በዚህ በሀገራችን ኢትዮጵያ እንግዲህ ዓለም እየተጠቀመበት ያሉት ዘመናዊ መሳሪያዎች ገብተው ምርመራ እየተካሄደ ነው የሚገኘው ብዙ ታሪኮች ብዙ የወንጀል ምርመራዎችና ብዙ የዲኤንኤ ዘረመል ምርመራዎች እዚሁ እየተከናወኑ ነው የሚገኘው ስለዚህ ሰፋ ያለ እዛው ተገኝተን ሰፋ ያለ ፕሮግራም ለተመልካቾች በቅርብ እንደምናደርስ በዚህ አጋጣሚ መግለጽ ፈልጋለሁኝ ወደ ዛሬው ውጤታችን እንሄዳለን ማለት ነው እሺ በዮሃ ሚዲያ መልካችነት በወይዘሮ ማህሌት መኮንንና በአቶ አበራ ተኮላ የዲኤንኤ ምርመራ ጉዳይ በቁጥር ተብሎ ቁጥር ተጠቅሷል በ12/8/2018 ምርመራ እንዲደረግ መጠየቃችሁ ይታወቃል ይላል ስለዚህ በጥያቄያችሁ መሰረት ምርመራውን አጠናቀን ቁጥሩ ፎረንሲክ ብሎ ቁጥር አለው የሆነ የምርመራ ውጤት መግለጫ 2 ገጽ በዚህ ደብዳቤ ሽኝት መልሰን የላክን የምርመራ ውጤት መግለጫው የፎረንሲክ ምርመራ ምክትል ዋና መምሪያ አባሪ ማህተብ ከሌለው ዋጋ የሌለው መሆኑን እንገልጻለን ይላል ይሄው ማህተብ አለው አሁን በማን ስም ነው የምትጠሪው መኮንን በመኮንን እሺ የላኪው ቁጥር ብሎ ቁጥር አለ የምርመራው የተጠየቀበት ቀን በ12/8/2018 ዓመተ ምህረት የናሙናው የምርመራውን የጠየቀው አካል እዮሃ ሚዲያ የናሙናው ዝርዝር በእዮሃ ሚዲያ መልካችነት በወይዘሮ ማህሌት መኮንንና በአቶ አበራ ተኮላ የዲኤንኤ ምርመራ በአቶ አበራ ተኮላና በወይዘሮ ማህሌት መኮንን መካከል የአባትነት ግንኙነት መኖሩን በዲኤንኤ ምርመራ ለማረጋገጥ አቶ አበራ ተኮላና ወይዘሮ ማህሌት መኮንን በአካል ቀርበው ለዘረመል ወይም ዲኤንኤ ምርመራ ባለሙያ የሰጡት ከአፍ ውስጥ የተሰበሰበ ምራቅ እና የጉንጭ ህዋስ ተመርማሪ ናሙናዎች ናቸው። የወይዘሮ ማህሌት መኮንን ናሙና የላብራቶሪ መለያ ብሎ KA 381/S01 ነው። የአቶ አበራ ተኮላ ናሙና የላብራቶሪ መለያ KA 381/S02 ነው። ናሙና የተወሰደበት ቀን በ12/8/2018 ዓመተ ምህረት ነው። በድጋሚ ናሙና የተወሰደበት ቀን ደግሞ በ28/9/2018 ዓመተ ምህረት ነው። አያችሁ መጀመሪያም የሰጣችሁበት ሁለተኛም የሰጣችሁበት ቀን ስለተጠቅሷል። ናሙና የተወሰደበት ቀን የመጀመሪያው በ12/8/2018 ዓመተ ምህረት ነው። በድጋሚ ናሙና የተወሰደበት ቀን በ28/9/2018 ዓመተ ምህረት ነው። ምርመራው የተጠናቀቀበት ቀን በ8/10/2018 ዓመተ ምህረት ነው። የተጠየቀው ምርመራ
አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት ወይም ባዮሎጂካል ፋዘር መሆን አለመሆናቸው እንዲረጋገጥ ተጠይቋል። ጥያቄያችን ይሄ ነው። የአባትነት፣ እናትነት፣ ልጅነት ወይም ሌሎች ቤተሰባዊ ዝምድና የዲኤንኤ ምርመራን ለማከናወን ከአቶ አበራ ተኮላና ከወይዘሮ ማህሌት መኮንን ከአፍ ውስጥ የሚወሰድ ምራቅ እና የጉንጭ ህዋስ ተመርማሪ ናሙናዎች በዲኤንኤ ምርመራ ባለሙያ ተሰብስበዋል። ቤተሰባዊ ዝምድናን ለመለየት የሚያገለግሉ የዲኤንኤ መለያ ክፍሎች እንዳለ ተገልጸዋል። እነዚህን በመጠቀም ተባዝተዋል። የተባዙት የእያንዳንዳቸው ከላይ የተጠቀሱት ግለሰቦች የዘረመል መለያ ምልክቶች ከተለዩ በኋላ የተለያዩ ሶፍትዌሮችን በመጠቀም የማወዳደርና የመተንተን ስራዎች ተከናውነዋል። ከላይ የተዘረዘሩት የምርመራ ሂደቶች ትክክለኛነታቸውን ለመቆጣጠር የሚያስችሉ የታወቁ ማወዳደሪያ መቆጣጠሪያ ናሙናዎች ጥቅም ላይ ውለዋል። የምርመራው ውጤት ከላይ በተጠቀሰው ምርመራ መሰረት ከአቶ አበራ ተኮላ የተወሰደው ዲኤንኤ ወይም ዘረመል ከወይዘሮ ማህሌት መኮንን ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት የመሆን እድላቸው 99.99 ነው። ይሄ ማለት ከላይ በተጠቀሰው የዘረመል ምርመራ መሰረት አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት መሆናቸው ተረጋግጧል። አባት ነዎት? እኔ አውቃለሁ፣ ራሴን አውቃለሁ። ችግር የለም። ብረን ብንማቀው ምንም ችግር የለም። ሀሳብ መስጠት ይቻላል አሁን አይደል? ትልቅ ነገር እዚህ ጋር እሱ አባት ስለሆነም ስላልሆነም ሳይሆን እነሱን ይቅርታ እንዲጠይቅ ነው የምፈልገው። ከምንም በላይ ማለት ነው። እዚህ አድርሰውኛል። እግዚአብሔር ይመስገን። እውነት በጣም ነው ደስ ያለኝ ምንድነው እነሱን እዚህ ደረጃ እነሱን ለማንቋሸሽ ጥግ ድረስ እስኪሄደ ድረስ በጣም ያዘንኩበት። ማንም ምንም ማለት ጎዳና ላይ እንኳን አልወጣሁም አይደል? እዚህ ደርሻለሁ። እውነት ለመናገር እሱ ዛሬ አንድ ነገር አደረገልኝ አላደረገልኝ አይደለም። እኔ አሁንም ቢሆን አባቴን ቀብሬዋለሁ። እውነት ለመናገር አባቴን ቀብሬዋለሁ። እሱ አይደለም ደብተር ይገዛልኝ እስክሪፕቶ ይገዛልኝ አይደል? ትምህርት ቤት ያስመዘገበኝ እሱ አይደለም። በሱ ስም እንድጠራ ግን ነፍሱን ይማረው። እውነት ለመናገር በጣም ነው የተሰማኝ። በጣም ማለት እነሱን እዚህ ደረጃ ለማንቋሸሽ እስከ ሄደ ድረስ ማለት እነሱ እስካሁንም ምንም ያሉት ነገር የለም። እውነት ነው ካልሆነም መተን እኛም እንሰጣለን ብለዋል። እዚህ ደረጃ እንሄዳለን። ግን ይሄን ያህል አይገባቸውም ነበር ልልክ ፈልጌ ነው። እውነት